አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ሰላም ውድ ቤተሰቦቼ እንግዲህ ረጅም ጊዜ ጠፍቼ ዛሬ በአንድ አዲስ ነገርና ትልቅ እንግዳም ይዤላችሁ ነው የመጣሁት። እንደምናችሁ ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እህታችን ሮዛን በዩቲዩብ ታውቃታላችሁ ሁላችሁምና ከዚህ በፊትም መጥቼ ነበረ፣ ግን ደጋግመን አብረን እንመጣለን ብዬ ነበረ። በእሷም በኔም ባለመምቻቸት ጠፍቼ ነበረ። እንግዲህ ያው በኔ ቻናል ዛሬ ይዤላችሁ ከች ብያለሁኝ። የሮዛን ቤተሰቦች እንድታበረታቱኝ ፈልጋለሁ። ሌላ ደግሞ አንድ በትልቅ ደስ በሚል ነገር ነው የመጣንላችሁ፣ ብዙዎቻችን ስንጠብቀው በነበረ ነገር ላይ እንግዲህ ያው ሮዛ ሰላም በያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የበዚያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የስራ ጤና አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ እንደው መልካም ነው። እንግዲህ ለሁለተኛ ጊዜ ዛሬም ተገናኝተናል እላችኋለሁ ውዲቶቼ። እና ያው ቀጥይ እንትና መታለች ዛሬ ላይቭ ላይ ማይተናል ስንጠብቅ ነበረ። እንትን ኤምባሲ መግለጫ ካወጣ ሰዓት ጀምሮ ሌላ ሀገር ልገባ ነው ተብሎ ካወጣ ጀምሮ ሁሉም በጉጉት ከዛ በፊትም በጉጉት ሲጠብቀ የነበረ ነገር ነው። የእህታችን ሌላ ጉዳይ ያላስጨነቀው ህዝብ የለም፣ ያላስጨነቀው ሰው የለም። ሁላችንም የተጨነቅንበት ነገር ነበረ። አልሐምዱሊላህ የአብዛኞቻችን ዱዓ ተሰምቶ አላህ ለሀገሯ አብቅቷታል። ወደ ሀገር ገብታ ከቤተሰቧ ስትገናኝ ማታ ላይቭም እያየን ነበረ ቲክቶክ ላይ። አልሐምዱሊላህ ለሀገሯ በቅታለች እና እጅግ በጣም ደስ ይላል። ሌላ እኔ ማታ አይቻለሁ፣ ለሀገር በቅታለች፣ ገብታለች፣ ከቤተሰቦች ተጨምራለች ማለት ነው። እኔም ከትላንቱ ከሶስት ቀን በኋላ ቪዲዮ ሰርቼባት ነበረ፣ ግን እውነት ወላት ትገባለች ምናምን አላልኩም ነበረ። አንደኛ ደግሞ እንትና ቤተሰብ ጋር ደውዬ ውጣት አድገባ ምናልባት ብላ እንትና ፍርዶስ ማለት ነው ተናግራ ነበር። ምናልባት ውስጡ ምስጥሩን እሷ ያው በዚህ በፊት ነገሩን እሷ ስለያዘችው እሷ ታውቃለች ብዬ እውነት አልመሰለኝም። አንዳንዴ ሰው እኮ በጣም ደስ ይላል፣ ግን ወላሂ እኔ በጣም ደስ ብሎኛል። ስልኬ ደግሞ ዘግቶብኝ ላይሁም አላየውም፣ ሲጀመር ቲክቶክ ውስጥ አልገባውም። ግን ከትላንት ወደ ገብቻ አይቻለሁ። አጋጣሚኛ ጋር ማብራት ይሄዳል ይመጣል። ወይስ አጋጣሚ ሁኜ እንትን ቲክቶክ ውስጥ አልገባውም፣ አላየውም። ያው እሷ ስትነግረኝ ነው። ወላሂ በጣም ደስ ብሎኛል። ኢንሻአላህ ያው ሄደንም እሷ ጋር ሄደንም ያለ ነገር እንዴት እንዳሳለፈች እንዴት እንደኖረች ብቻ በጣም ደስ ይላል። ወላሂ እኔ እንጃ ብቻ ከባድ ነው። እኔ ባይኗ ሳያት ነው አሁንም ማምነው። ወላሂ ላዚም ወላሂ ብዙ እንደዛ ነበር ይያል እኔ ራሱ ወላሂ ላዚም አሁን ባሁን ይሞታለው አሁን ባሁን ምን ሆናለው ያለች ማለት ነው። እኔ እንጃ ብቻ ግን በጤናዋ መግባቷ እኔ እንጃ ብቻ። አረ አልሐምዱሊላህ ለአላህ ምን ይሳነው። ይሄም የእናንተ ብርታት ነው ወላሂ ካላህ በታች ይሄም የእናንተ ብርታት ነው። ያን ብር ሁሉም አዋጥታችሁ በታወጡ ኖሮ በነገራችን ላይ የኔ እጅ የለበትም። ያን ሰዓት እኔ ያላወጣሁላትም፣ ግን ዱዓ አድርጌ ያ ቤተሰቧ ላይ ያው ሁነት ለመናገር እኔ በዛ ሰዓት አልተሳተፍኩም። ዱባይ ነበርኩት። በዛ ሰዓት እጄ ላይ ምንም ነገር አልነበረም፣ ግን ቤተሰቦቿ ያለቀሱት እኔም በጣም ያልቅሽ ያለው፣ ግን ብር ላይ አልተሳተፍኩም። ያኔ እኔ ያው ዱባይ ነበርኩት በሰዓቱ። ያው እንደገጠም ይሄ በጀመሬ ነበረ በሰዓቱ ምንም ሳንቲም አልነበረም፣ ግን ወዳውም ያን ብር የፈለጉትን ብር ወዳውም እንትን አሉት ሞልቶት ማለት ነው። በጣም ቫይራል ሆኖ ስለነበረ ብዙን ሰው አስደንግጦ ስለነበረ የቆየ እንደውም በአረቦች ቻናል የተለቀቀ ቪዲዮ ነበረ። በጣም ሰው ተረባርቦ ወዳው ነበር። ስንት አረቦች ራሱ ወርቅ ምን እኔ ሁሉ ነገር እየተከታተልኩ ነበር፣ ግን እኔ ወላሂ በዱዓ ያደረኩ ነበር፣ ግን እጄ አልተሳተፈበትም። ለብዙ ሰው አድርጌያለሁ። ከዱዓ በላይ ምን አለ ወላሂ ላይ እጄ ተሳተፈ። ምክንያቱም ውሸት አሁን ሰጥቻለሁ ብዬ ከማውራቴ ትክክለኛ ማውራት ይሻላል። አየሽ አንድም እኮ ሰው የሚያግዘው በብር ባለው ነገር ነው። ዱዓ ደግሞ ትልቁ ነገር ነው። አላህ ብሩ እንኳን ተሰብስቦ እኮ አላህ ካላሳካው አላህ እንትን ካላለልን ገር በገር ካላረገልን እኮ ላትገባ ትችል ነበረ። ዱዓ ትልቁ ነገር ነው። በዱዓሽ ካረሳሻት ዱዓ ካረግሽ አስታውሰሻት ስለሷ የሚሰሩ ቪዲዮዎችን ሼር ላይክ አድርገሽ ለሌሎች አህል ከይሮች እንዲደርስ ካደረግሽ ከዚህ በላይ እርዳታ እኮ የለም ሮዛ። እና ዋናው ደግሞ እሷ ለሀገሯ በቅታለች። ኤምባሲ መግለጫ ካወጣ በኋላ ራሱ አብዛኛው ሰው እኔንም ጨምሮ በቃ በስጋት ከመስጋታችን አንፃር እንድትገባ ካለን ጉጉት አንፃር እስከማል አንድም ሰው በቃ አላመነም ነበርና ብቻ አልሐምዱሊላህ ማታ ለሀገር በቅታ በቃ ያኔ ከኤርፖርት ሲቀበሏት ሳይ ከቤተሰቧ ስትገናኝ ሳይ
ወላሂ በቃ አብዛኛው ሰው እያለቀሰ ነበረ። ኢሞጂውንም ብታዩ ብቻ በጣም ልብ የሚነካ ነገር ነውና የሌላ ጉዳይ የብዙ ሰዎች እንባ፣ ብዙ ሰዎች የደነገጡበት፣ ብዙ ሰዎች ዱዓ ያረጉበትም ጉዳይ ነበር። የብዙዎች ህልም፣ የብዙዎች ዱዓ ነው የተሳካውና ማታ አልሐምዱሊላህ ረብል ዓለሚን አስደሳች፣ እጅግ በጣም አስደሳች የሆነ ዜና ነው። እንደዚሁ ሳውዲም ሆነ ዱባይ የተለያየ አረብ ሀገራት ላይ የሚቸገሩ በተለያየ ችግር ውስጥ ያሉ እህት ወንድሞች አሉንና እነሱንም አላህ ይፈርጃቸው። ሳውዲ ላይ በተለይ ሮዛ ሳውዲ ላይ በተለይ ህጋቸው ያልታየለት ብዙ ችግር ውስጥ ነው የሚገቡ ሞልተዋልና ለነሱም ሐቂቃ እንደ ሌላ የህዝቡ ዱዓ ደርሷቸው የእናት የአባት ዱዓ ደርሷቸው ካሉበት ነገር እንዲወጡ ዱዓችን ነውና በሌላ ጉዳይ ወላሂ በጣም ነው ደስ ያለን። እኔም ሮዛን ዛሬ ያገኘኋት ሁለተኛ ደስታ ሁለተኛ እና በጣም ደስ ይላል እና ሐቂቃ ሁላችሁም ዱዓ አድርጉላት እንድትበረታ። ከዚህ በላይ ደግሞ ለሀገር ከመብቃቷ በላይ ደግሞ የሚያስደስትም ነገር የለም። ለእናት ለአባቷን በህይወት ቆይቷ እዛ ካልሞተች እዛ ካልተገደለች ሌላ ደግሞ ሐቂቃ ማንሳት መፈልገው እነ ዙዙ እነ ወንድም ካሊድ እነ አቡ አሚራ ሲወቀሱ ሌላ ቲም ብለው ሲሰሩ የነበሩ እህት ወንድሞች ሲወቀሱ ነበሩና ወላሂ አላህ ጀዛቸውን ይክፈላቸው። በመጀመሪያ ሰበብ ሆነችው እንትና ፋሲካ ቲዩብን ታውቃታላችሁ ፍርደውስን። እሷ ብትሆንም ለሷም አላህ ጀዛዋን ይክፈላት። ሐቂቃ እሷ ነች እኮ ያወጣችው አልኩሽ እኮ እኔም የሷን ልጆች ሰዎች ቪዲዮ ሲሰሩባት አይቼ እኔም ቪዲዮ ሲሰራ በኋላ ደም ከሰራው ከለቀኩት በኋላ የሷን ቪዲዮ አየሁት። ሲሰራ ቤተሰብ ጋር ደውዬ በዚህ ሰሞን ነው እንጂ ሰኞ ትገባለች ብሎ ተላላሉ እርግጠኛ አልሆኑም። ያው ሰዎች ናቸው የጨመሩበት ስትል ያው ምናልባት መጀመሪያ ነገሩን እሷ ስላወጣችሁ እሷ ታውቀዋለች በማለት እኔም ደግሞ እውነት አልመሰለኝም። አይ በእርግጥ እሷ ነች ያወጣችው። እሷ ነች ትልቅ ሰበብ ሆነችው እሷ ነች። ወደ ሚዲያ ወደ ዩቲዩብ ይዛቸው መጣችና ከዛ በኋላ ነው ጉዳዩ ቫይራል የወጣው። እንድትረዳ እንድትታገዝ አድርጋለች። እውነት ለመናገር እህታችን ፋሲካም አላህ ጀዛዋን ይክፈላት። ከእንደዚህ አይነት ሙሲባ ከእንደዚህ አይነት ነገር አላህ ይጠብቅላት፣ ራሷንም ልጆቿንም ይጠብቃት። ከዱዓ በላይ ምንም ሊደረግ አይችልም። መመዝገብ መቻል አለባቸው። ሌላኛው ደግሞ እነ አቡ አሚራ ኮሽ ባረጉ ቁጥር የራሳቸውን ቢዝነስ በሰሩ ቁጥር ወላይ ሮዛ አንድ ነገር ባደረጉ ቁጥር እነ ምነወር የሆነ ቪዲዮ ባደረጉ ቁጥር ህዝቡ እየወረደባቸው ነበር። ለነሱ ፈረጅ ነው፣ ትልቅ ነገር ነው። አልሐምዱሊላህ እንደዚህ ብሩን በሉት እንደዚህ ብዙ ስማቸው እየጠፋ ነበር እኮ ብዙ ነገር ስም ይጠፋል ያለ ነገር ነው ይሄ። እንኳን ኦንላይን ስራ ራሱ ሲሰሪ እኮ ብዙ ነገሮች አሉ። እቺ ሊባናት እቺ የሆነ ነገር ብዙ ነገሮች አሉ። ካመጣው እንግዲህ ምንችልበትን ልብስጠን ማለት ነው። ዋናው እሱ ነው፣ ዱዓ ማድረግ ነው። እና እናንተም ደግሞ ያመማችሁ ብዙ ነገሮች እየደረሰባችሁ ስራ አትስሩ። ግን ስትናረዱ ደግሞ ብዙ ነገር ለማንተን ነፍሳችሁ ልታጠፉ መድኃኒት ለመጠጣት ብዙ ነገሮች አሉ። ግን ሰግዳችሁ ዱዓ ብታረጉ የጊዜ ሰይጣን ብዙ ነገር ያሳስታል። ስለዚህ ሀገራችሁ ብትገቡ እኮ መኖር አያቅተንም። በፊት አባት እናታችን እንዴት አድርጎ ነው ያሳደገን? ከሱ ችግር ይብሳል የኛ ችግር አይብስም ወላሂ ላዚም። ስለዚህ አላህ የከፈታውን ጎሮሮ ሳይዘጋ አይኖርም። ስለዚህ አላህ ባለን ነገር አላህ ርዝቅና ሞትን ስንፈጠር አንድ ላይ ነው የተፈጠርነው። ርዝቅ በአላህ እጅ ነው፣ በሰው እጅ የለም። ሰው አትገደፉ። ሰው ይሄን ያደርግልኛል ይሄን እንደዚህ ያደርግልኛል ብላችሁ እንትን አትበሉ። በአሁን ሰዓት ደግሞ ሲጀመር ሰው ሊያልፍለትም ሰው እንትን አይልም። ግን እንደዚህ አብረን እንትን ብለን ብናሳድ ያው ከዩቲዩብ ራሱ ማለት ነው ትናንሹ ዩቲዩበሮቹን ብታሳድጉ በዚህ አጋጣሚ ትላልቁ ብቻ ዲራማ አይከለ ገባ አይከለ ተፋታ ያን ነገር አትከታተሉ ማለት አይደለም። በነገራችን ላይ የሚያዝናና ነገር እኔ የሚከታተል ነበር። ለምን አይምሬን ከመዳም ጭቅጭቅን አይምሬ የሚያዝናና ነገር እኔ መወድ ነበር። በእኔም በራሴ አለ። ግን ትናንሹ ዩቲዩበሮችን አሳድጉት። ትናንሹን እንደኛ አይነት ወላሂ ትላልቁ እኔንም ወደ 50,000 ኬ ያስገቡኝ በቅርብ ኬክ እንደማከብር አድርጎልኝ። ሮዛ እውነት ለመናገር በደንብ ልትበረታታ የምትገባ ሴት ነች። ለምን ካላችሁ ልጆች አሉባት፣ ቤት አለባት፣ ብቻ አለ አይደለ ብዙ ነገር አለ። እሱን ነገሮች በሙሉ እንትን ብላ ዩቲዩብ ላይ ሰርታ ለኛ ማራያ ነው የሆነችው ማለት ነው። ሰርታ
ለመለወጥ እየሞከረች ያለች አንድ እህታችን ነች። አረብ ሀገርንም ያየች። በነገራችን ላይ አረብ ሀገር ሴት ለሌሎች ነው በብዛት የምንደግፈው። ድራማ ለሚሰሩት የተለያየ ደረጃ ላይ ለደረሱት ነው የምንደግፈው እንጂ ለምንም ነገር ላይ እርስ በርሳችን አንቆምም። እኔ ከልብ የሆነ ጊዜ ላይ ተሰማኝ። ሀዋ ፋሽንን ካወቃችኋት ሀዋ ፋሽን ቲክቶክ እሷ ቤት ብዙ ጊዜ ብዙ የገቢ ማሰባሰቢያ ይደረጋል። ለአንዲት ለእህታችንና አረብ ሀገር ላለ ወንድማችን መሰለኝ የተሰበሰበ ገቢ የዛን ጊዜ የተገኘው ሰውና ለሌላው ጊዜ የተገኘው ሰው ልዩነቱን ሳየው በጣም ደነገጥኩኝ፣ በጣም ተገረምኩኝ። የምንሰበሰበው የምንረዳው እኛ የመዳም ቅመሞች ስንሆን እኛ አረብ ሀገር ያለን ሰዎች ስንሆን አንረዳም ወይ አንተጋገዝም ወይ አያግዙንም ወይ የሚል ስሜት ውስጥ ገባሁኝና አሁንም በቀላሉ በዩቲዩብን ብናይ ወላሂ ሮዛን በደንብ ደግፈን አይደለም 50 ሺህ ወደ 100 ሺህ ልናስጠጋት የምትገባ ሴት ናት። ለምን ጠንካራ ናት። ከሷ ጥንካሬን መማር እዚህ መተን ህይወትን እንዴት መኖር እንዳለብን በትዳራችን እንዴት መጠንከር እንዳለብን በሷ መማር ምንችል እህታችን ነች። ስለዚህ እሷን ብናበረታታ ሰብስክራይብ ብናደርግ እኛም እንጠቀማለን እሷንም እንጠቅማለን ማለት ነው። ስለዚህ እኔ እሷን እያየው በርትቼ እና አበረታቷት ለማለት ነው። እሷንም እኔንም አበረታቱኝ። ደግሞ በጣም ጎበዝ ነች። አሁን ብዙ ጊዜ እዚህ ከመጡ የሆነ ደረጃ ከደረሱ በኋላ አንዳንድ ሰዎች የመደጋገፍ ነገር አይኖራቸውም። አብሮሽ ስትሰሪ ሁሉም ስትደጋገፊ ማደግ ይመጣልና እሷ ስሩ፣ ቅረጪ፣ ልቀቂ ደውላ እንኳን በተገናኘንበት አጋጣሚ እንኳን የምታበረታታ ልጅ ነች። ስለዚህ እሷን አበርትተን የሆነ ደረጃ ብናደርሳት ለኛም ጥቅም ነው፣ እሷንም ጥንካሬ መደገፍ ነው። እና ሮዛ የምትያቸው ነገር እንግዲህ ሮዛ የምትያቸው ነገር ካለ እኔ የሚላችሁ ውድቶቼ እያመማችሁ አትስሩ፣ አገራችሁ ግቡ ነው። ወላሂ ያው የእንትና ደስታ አስደስቶኛል። 14 ዓመት ማለት አይታችሁታል። አንድ ወልዳችሁ ለትዳር የሚደርሱበት ጊዜ ነው። ወላሂ ላዚም ከባድ ነው። እና እሷ ማውን ወዳ አይደለም የደረሰባት እሷና አንድ አላህ ነው የሚያውቀው። ያው ሰው ብዙ ነገር እንትን ቢልም አሁን እሷን በሰዓቱ የሆነ ነገር የፈለገችው እንትን ያው አላህና እሷ ብቻ ነው። ማንም ሰው የራሱ ነገር እንትን ሳይል የሰውን ይፈርዳል። የልበላን አትከከ እንደሚለው ማለት ነው። እና ብዙ ሰው አላህ ነው የሚያውቀው። ስለዚህ ውዲቶቼ እናንተ ብዙ ነገር ቢደርስባችሁ ብዙ ነገር ለማፍጠን እንትን አትሞክሩ። ማረጋጋት ነው። ሰው የሚመስል ነገር የለም። ያው እሷን በሰዓቱ ከባድ ነው። አልሐምዱሊላህ አሁን ለሀገር በክታለች። እንግዲህ ሮዛንም አመሰግናለሁኝ። በእያንዳንዱ ጊዜ ስሪ በርቺ እያለችኝ ነው ያለችውና አላህ ጀዛዋን ይክፈላት። ጀዛኪላሁ ኸይረን። አመሰግናለሁ። ለዛሬ ይዤ የመጣሁት ቪዲዮ ይሄ ብቻ ነበር። ይሄን ይመስላል። ላይክ እና ሼር አድርጋችሁ አበረታቷት። እሷም ወደ 10 ሺህ እንትን ያለች ወደ 100 ኬ እንድገባ እና ሰው አይደለም ዩቲዩብ ሰው አይደለም የሚከፍለው። ምክንያቱም ምቀኛ እንዳይኖርባችሁ ራስ በራሳችሁ ተደጋግፋችሁ ብታድጉ አሪፍ ነው። በቃ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ልክ እሷ እንዳለቻችሁ ማበረታቱኝ። ጥሩ ጥሩ ነገር እንጠብቅ እና እሷ ጋር አብረን እንመጣለን አልኩት። እናንተም ስትመጡ እንደኛን ተቀብለን ያለ ነገር ዩቲዩብ ከፍተን በነገራችን ላይ ዩቲዩብ መክፈትም አላውቅበትም፣ ግልጽ መናገር ነው። ዩቲዩብ ከፍተን እናሳድጋቸዋለን። እናንተም ደግሞ እኛን ቪዲዮ እንኳን ስራ ቢበዛባችሁ ስትነኩት ላይክ አድርጋችሁ ከፍታችሁ ታውት። ምክንያቱም ከፍታችሁ በባዶ ሲያልቅ ለኛ ይጠቅማል። አንደኛ ሰዓት ይሞላል፣ አንደኛ ዶላር ይቆጥራል፣ ብዙ ነገሮች። አሁን ኢትዮጵያ ሰው ቢያይልንም ባያይልንም ምንም ፋይዳ የለውም። ምክንያቱም ማስታወቂያ ኢትዮጵያ የለም፣ ለውጭ ሀገር ነው ያለው። ስለዚህ ውጭ ሀገር አላችሁ ልጆች ነገም እኔ ምን ይደርስብኛል ብላችሁ እኛ ነበረታቱ። ትናንሹ አሁን ትላልቁ ዩቲዩበሮች እኮ እንደኛ ሆኖ ነው ወደ ትልቁ ነው። ነገ የሆነ ነገር ደርሶብኛል ብላችሁ እኮ አይደርስላችሁም። ታውቁታላችሁ። አሁን ለመዳም ቅመም እስኪ ማን ነው የሚጮህላት ስታስቡ ማለት ነው። ስለዚህ ያየው ነው እኛው ራሳችን ለራሳችን ነው እንጂ አንዳንድ ደግ ሰዎች እንጂ የሚደግፍ የለም በአሁኑ ጊዜ። ስለዚህ ውዲቶቼ ይሄ ነው የምላችሁ። የዛሬ ቪዲዮአችን ይሄን ይመስላል። እንግዲህ እንመጣለን ተደጋጋሚ ባዳደስ ነገር ወጣ ብለን ቀርጸን እንመጣለን እላችኋለሁ ውዲቶቼ። ኢንሻአላህ ለዛሬ ያመጣነው ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።